ከተፍ ፍንዳታዎችን የምንመክረው በማግባት እስካሁን ድረስ የከሰረ የለም። በቀላሉ ሰውየው ብቻውን የሚበላውን የአንድ ሰው ምግብ ለሁለት ሰው ይበቃል ብለዋል። እሷ ስትመጣ እሱ የሚበላውን ቂጣ አንዳች የሚያክለውን ቂጣ ለሁለት ተጋምሶ ሰላም ያድራሉ። ለምን እንደታውቃላችሁ? ነቢ ሰለላሁ ዐለይሂ ወሰለም ሶስት ሰዎችን አላህ ዋስትና ሰጥቷቸዋል፣ ቃል ገብቶላቸዋል። ዝሙት ላለመስራት አላህን ፈርቶ ላገቡ ሰዎች አላህ ሊመግባቸው፣ ለሰጠ ሰው አላህ ሊተካው። ሶስተኛ በፊ ሰቢልላህ ለወጡ ሰዎች ከሞቱ ጀነት ሊገቡ ካልሞቱ ወደ ቤታቸው ከተመለሱ ሁለት እጃቸውን ሀዲያ ሞልቶ አላህ ሊመልሳቸው ብሎ። ስለዚህ ኢንሻአላህ ማለት ነው በማግባት የከሰረ የለም፣ ባለማግባት የከሰረ አለ። ድህነትን ፈርቶ አላገባም ካለ ሰውየው ትልቅ ችግር ነው። ምናልባት ሌላ ችግር ተጨማሪ ችግር ካለ ጾም ይጹም ብለዋል። ጾም መጾሙ ሆዱ የሚሞላው ነገር ሲቀንስ ፍላጎቱም አብሮ ስለሚቀንስ ነው። እና ኢንሻአላህ ማለት ነው ማግባት ጥሩ ነውና በማግባት ኪሳራ የለም ኢንሻአላህ ማለት ነው። ወጣቱ ማግባት አለበት። ባጃጅ ተንቀሳቃሽ ቤርጎ ነው እየተባለ ነው ብዙ ጊዜ። ይሄ በባጃጅ ላይ ያለ ፊትና አላህ ይጠብቀን እንጂ ወላሂ ፊትና አለ። እያንዳንዷን ኒሳ ይዞ በባጃጅ በሚሄድ ሰዓት ትልቅ ችግር አለ። አላህን ለፈራ ሰው መቼም ይሄ ትልቅ መከራ ነው። ወላሂ አላህ የሚፈራት ይችላል። ለምን ያ በሐራም የሚያደርገውን ነገር ከሶበረና መስመሩን ከጠበቀ ሐላል ሆኖ ይመጣልታል። ለምን በሐራም ፈለገው እንጂ ሐላል እስከሚሆን ድረስ መሶበር ብቻ ነው የሚጠበቀው። ነቢ ሰለላሁ ዐለይሂ ወሰለም አሊ ኢብኑ አቢ ጣሊብ ሲመጣ እኮ ፋጢመቱ ዛህራን ሲጠይቅ ምንም የለው፣ ወላሂ ምንም ገንዘብ የለው። አሊ ለምን መጣህ አሉት፣ ዝም አለ። ለምን መጣህ አሉት፣ ዝም አለ። አሊ ፋጢማ ፈልገህ ነው የመጣኸው አሉት። አዎ አላቸው። ከዛ በኋላ ምን አለ አሉት። ምንም የለኝም አላቸው። ምን አለ አሉት። ምንም የለኝም አላቸው። እሺ በጦርነት ጊዜ የሚለበሰው መከላከያ ቀስት መከላከያ ጥሩር አለኝ አላቸው። ስንት ያወጣል አሉት። 4 ዲርሃም ቢያወጣ ነው። እሱን ትሰጣታለህ በቃ አሉት። ወደ አርጌ እስከመጣ ጠብቁኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ወደ አርገው መጡ። ፋጢመቱ ዛህራን ለዓሊ ኢብኑ አቢ ጣሊብ ሊሰጡት ነው። ዓሊ ያሉት ሁለት እጅህን ፋጢማ ጭንቅላት ላይ አድርጋት ነቢ ሰለላሁ ዐለይሂ ወሰለም። ጌታዬ እሷ ዘንድ ያለውን ኸይር አንተን እጠይቅሃለሁ ብለው እሷ ዘንድ ካለው ሸር አንተ ትጠበቃለህ ብለው። ነገር ግን እኮ የጀነት ሴት ናት እሷ። ነቢ ሰለላሁ ዐለይሂ ወሰለም የጀነት ሴቶች አለቃ የተባለችው ለዓሊ የተሰጠችው ግን መኪና የለም፣ ቬላ የለም፣ ቮልቮ የለም፣ ቪላ የለም፣ ቲቪ የለም። ወላሂ ለዓዚም ጉዳዩ ከኢማን ጋር የተያዘ ነው። ባለቤቱን ካገኛችሁት እቃውን ታገኙታላችሁ። አላህን በደንብ አግኙት። ከእቃው በፊት ባለእቃውን፣ ከካዝናው በፊት ባለቁልፉ። ረበል ዒዛ ወልጀላል አላህ የሰጠህን የሚከለክል የለም ብለዋል። ወላሂ ለእናንተ የተጻፈው ማንም አይነካው። ለእናንተ ያልተጻፈው ደግሞ ዶላር፣ ዳይመንድ፣ ሜርኩሪ ብታፈስም ያን ነገር አታገኝ። ኢላ ቢአምሪላህ ኢላ ቢኢራደቲላህ በአላህ ፍቃድ ካልሆነ በስተቀር። ስለዚህ መጀመሪያ ባለቃውን አላህን እናገኘው። አላህን ያገኘ ምን አጣ? አላህን ያጣ ምን አገኘ ተብሏል። ወመን የተወከለ ዐለላህ ፈሁወ ሐስቡሁ። ወላሂ በአላህ ከተወከልን አላህ ለባሮቹ አስተማማኝ በቂ የሆነ ወኪል ነው። ሐስቡነላህ ወኒዕመል ወኪል። አላህ ተባረከ ወተዓላ ይበቃኛል ያለውን ንግግር የተናገረው ኢብራሂም አለይሂ ሰላም ነው። አላህም በቅቶታል። አላህ ተባረከ ወተዓላ አለይሰ አላሁ ቢካፊን ዐብደሁ ብሏል። አላህ ለባሪያው በቂ ጌታ አይደለም ያለው አላህ። ከዚህ የበለጠ ተናጋሪ የለም። ስለዚህ ለባሪያው በቂ የሆነ ጌታ ስላለ ለጌታው የሚሆን ባሪያ መሆን ብቻ ነው የሚጠበቅበት። ስለዚህ ከአላህ የምንፈልገው ነገር አላህ እጅን ያለው እቃውን ፍለጋ ከመሄዳችን በፊት ባለቃውን እናገኛለን ኢንሻአላህ ቢኢዝኒላህ። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ።